በፕሮቴስታንት እምነት የሥላሴ አማኞች ነን ብላችሁ በአፋችሁ እየተናገራችሁ ነው። የሥላሴ አማኞች ነን ብላችኋል። ከ66ቱ መጽሐፍ ቅዱስ ውስጥ ሥላሴ የሚል ቃል ልታሳዩኝ ትችላላችሁ ወይ? በእኛ እንደውም የአማርኛ መጽሐፍ ቅዱስ ላይ ካያችሁት መጽሐፈ ሲራክ ምዕራፍ 3 ቁጥር 22 ላይ ሥላሴ የሚል ቃል ታያላችሁ። መጽሐፈ ሲራክ ምዕራፍ 3 ቁጥር 22 ላይ ሥላሴ ከሰው ልጆች ከሌላ ይልቅ የገለጹልህ ምንም ዕውቀት የለምና ሥላሴን ከግብር ገብተህ ልመርምር አትበል እያለ ሥላሴ የሚል ቃል እዛ ጋር ታገኛላችሁ። አማርኛው መጽሐፍ ቅዱስን ተመልከቱት። አንተ 66 ብቻ ነው መጽሐፍ ቅዱስ የምትል ግን አሳየኛ ከ66 ውስጥ። ምክንያቱም ይህንን መጽሐፈ ሲራክን አትቀበሉ እናንተ። ከ66 ውስጥ አይደለም ከ81 ውስጥ ነው። አትቀበሉም እሱ። ስለዚህ ቃሉን ግን ተጠቅማችኋል። ቃሉን ከተጠቀማችሁ ከየት አምጥታችሁ ነው? ምርጫ 2 ነው። 1 ጥቅሱን ማሳየት ነው አለ ካላችሁ ከ66 ውስጥ። 2 የለም ካላችሁም እምነታችሁ ሙሉ አይደለም። ኦርቶዶክስን ለመናገር አንደበት የላችሁም፣ ዕውቀትም የላችሁም፣ መጽሐፍም የላችሁም። ምክንያቱም የዛሬ 500 ዓመት የመጣውን ሐሳብ ይዘህ ነው የተጓዝከው። አየህ። ስለዚህ የፕሮቴስታንት እምነት ተከታዮች ለዚህ ቃል ምን መልሳላችሁ? ኦርቶዶክሳውያን እንደተነጋገር ነው በዝርዝሩ በትርጓሜው ስንጀምር ገና ምን እንደምንለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው የምንለው። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ በሚሆን ነው የምንለው እኛ። ይሄ ደግሞ በትምህርታችን ውስጥ አለ ተዘርዝሯል። ሥላሴ የሚለውን ቃል እንጠቀማለን። ቅድስት ሥላሴ ብለን እንጠቀማለን። እንግሊዘኛውም ይጠቀማል። ትሪኒቲ ይላል። ትሪኒቲ የሚል ቃል መጽሐፍ ቅዱስ ውስጥ አለ ወይ?